ሰላም ትሬደርስ እንዴት ናችሁ? በዛሬው ቪዲዮ ደግሞ ስቶሪ ላይን ወይም ደግሞ ዳይሬክሽን ምን ማለት እንደሆነ ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻው ተከታተሉ። ጥያቄ እንዲህ ማስተያየት ካላችሁ በኮሜንት ሴክሽን ልታሳውቁን ትችላላችሁ። ወደ ቪዲዮ ስቶሪ ላይን ማለት ዳይሬክሽን ማለት ሲሆን አንድ የሚሲናር ትሬደር ሊያውቀው የሚገባ ትልቅ ኮንሴፕት ነው። ስቶሪ ላይናችን የሚጀምረውም የሚያልቀውም በተመሳሳይ መንገድ ሲሆን አንድ ስቶሪ ላይን ቫሊድም ኢንቫሊድም ሊሆን ይችላል። አንድ ስቶሪ ላይን ጀምሯል ወይም ደግሞ ዳይሬክሽናችን ቫሊድ ወደ ባይ ወይም ደግሞ ወደ ሴል ሊሄድ ነው ለማለት ማሟላት የሚገባቸው 5 ነጥቦች አሉ። እዚህ ጋር የተዘረዘሩ 5 ነጥቦች አሉ። የመጀመሪያው ዘ ሪጀክሽን መስት ቢ ፍሮም ሃየር ታይም ፍሬም ሌቭልስ፣ ዴይሊ ሊሆን ይችላል፣ ዊክሊ ሊሆን ይችላል፣ ወይም ደግሞ መንዝሊ ሊሆን ይችላል። ነገር ግን የ4 አወር የ1 አወር ወይም ደግሞ የሎወር ታይም ፍሬም ሌቭሎች ስቶሪ ላይንን አያስጀምሩም። ስቶሪ ላይን ማለት ከሃየር ታይም ፍሬም ሌቭል ሪጀክት ተደርጎ ዋን ታይም ፍሬም ሎወር ላይ ደግሞ ብሬክአውት ከሰጠ በኋላ ማርኬት ብሬክአውት ወደ ሰጠበት ዳይሬክሽን የነገውን እንዲሁም የቀጣዮቹን መጪዎቹን ቀናት ወደዛ ዳይሬክሽን ሊሄድ እንደሚችል ሂንት የሚሰጥበት መንገድ ነው። ስቶሪ ላይን የሚያልቀው ልክ እንደሚጀምርበት ሲናሪዮ ነው። ለምሳሌ ይህ እዚህ ጋር የተሰጠው የሴል ሲናሪዮ ይቺ የዴይሊ ካንድል ይሄድን ይቺ ያሰመርኳት ሌቭል ለምሳሌ የዴይሊ ሌቭል ነች ብንል የዴይሊ ካንድል ሂዶ ይችን ሌቭል ሪጀክት አደረገ። ሪጀክሽን ማለት የባለፈው ቪዲዮ ጋር እንዳየ ነው የኤሲኤንአር ሌቭሉን በዊክ ተች አድርጎ ቦዲው ግን አንደር ወይም ደግሞ አበብ ዘ ሌቭል መዝጋት አለበት። በሴል ሲናሪዮ ሲሆን ይችን ሌቭል በዊክ ተች ካደረገ በኋላ ቦዲው ከሌቭሉ በታች ዝቅ ብሎ ዘጋ። እንደዚህ አይነት ካንድል ዴይሊ ላይ ክሬት ሲደረግ ፎር አወር ላይ ደግሞ ምን አይነት ስትራክቸር ይፈጠራል? ላይክ እንደዚህ አይነት ስትራክቸር ይፈጠራል። ሎወር ሃይ ነበረ፣ ሃይር ሃይ ሰራ፣ እንደገና ሎወር ሃይ ሰራ። ከዛ በኋላ ይችኛዋ ሪጀክት አደረገች፣ ይችኛዋ በዊክ ሪጀክት ያደረገች ፎር አወር ጋር ዚህን ከሪጀክሽን በፊት የነበረችዋን ቪ ሌቭል ወይም ደግሞ ሰፖርት ሌቭሏ ብሬክ አድርገን ስንወድ ምን እንላለን? ስቶሪ ላይናችን ቤሪሽ ሆነ። አሁን ቀጣዩ የሚመጣው ቀን እንዲሁም የዛሬው ቀን ምን ሆኖ ይውላል ማለት ነው? ወደ ሴል እየሄደ ይውላል ማለት ነው። እስከ መቼ? እንደገና ሌላ የዴይሊ ካንድል ሌላ ዴይሊ ሌቭል ሪጀክት አድርጎ አጌን ፎር አወሩ ከሪጀክሽን በፊት የነበረን ኤ ሌቭል ላይክ ለባይ ሲሆን ለምሳሌ ለሴል ሲሆን ቪ ሌቭል ነበር ብሬክ አድርገን የወረድ ነው። ለባይ ሲናሪዮ ሲሆን ደግሞ ለኤሌቭሉን ብሬክ አድርገን ስንወጣ ባይ ሞመንተሙን ደግሞ ባይ ስቶሪ ላይን ጀመረ እንላለን። የመጀመሪያው ዘ ሪጀክሽን መስት ቢ ፍሮም ሃየር ታይም ፍሬም ሌቭልስ የሚለው ነው። ሁለተኛው ደግሞ ዘ ሪጀክሽን ካንድል መስት ቢ ፊኒሽ ፎርሚንግ፣ ሪጀክት የሚያደርገው ካንድል ፊኒሽ አድርጎ መጨረስ አለበት። ለምሳሌ የባለፈው ቪዲዮን ያላያችሁ ካላችሁ ተመልሳችሁ ሪጀክሽን እና ብሬክአውት ምን ማለት እንደሆነ በባለፈው ቪዲዮ በደንብ አብራርቼ ሰርቼላችኋለሁ። ሪጀክሽን ካንድል መስት ቢ ፊኒሽ ፎርሚንግ፣ ሪጀክት ያደረገው ካንድል ፎርም አድርጎ ካልጨረሰ ሪጀክት አድርጓል ማለት አንችልም። ለምን? ለምሳሌ ይቺ ካንድል ይህን የሆነ የሲኤንአር ሌቭል ሪጀክት አደረገች የምንለው እንደዚህ ሆና ከዘጋች ነው። ለምሳሌ ግን እንደዚህ ከፍ ብሎ ከሌቭሉ ከፍ ብሎ ቢዘጋ ኑሮ ይህ ሪጀክሽን ማለት አንችልም። ለምን? ሪጀክሽን ማለት አንድ የሲኤንአር ሌቭልን በዊክ ተች አድርጎ ቦዲው ግን ከላይ ወይም ደግሞ ከታች ይዘጋ ነው። ለምሳሌ ይህ የሪል ሲናሪዮ ስለሆነ ቦዲው ከታች ነው መዝጋት ያለበት። እንደዚህ የሚዘጋ ከሆነ ይቺ ዴይሊ ካንድል ይህን የሲኤንአር ሌቭል ሪጀክት አደረገች እንላለን። ሶስተኛው ደግሞ ኢት መስት ሪጀክት ፍሮም ፍሬሽ ሌቭል። ለስቶሪ ላይን የምንወስደው ሪጀክሽን ከዴይሊ ሚሆን ከዊክሊ ኦር ከመንዝሊ ሪጀክት የሚደረገው ሌቭል ፍሬሽ መሆን አለበት። ፍሬሽ ኤንድ አንፍሬሽ የሚሉትን ኮንሴፕቶች ደግሞ እዚሁ ቻናል ላይ ተለቀውላቸዋል። ወደኋላ ተመልሳችሁ ቼክ አድርጓቸው። ሪጀክት የሚደረገው ከማንኛውም ኤሲኤንአር ፍሬሽ ሌቭል ነው። አራተኛው ምን ይላል? ኢት ካን ሪጀክት ፍሮም ኤኒ ፍሬሽ ኤሲኤንአር ሌቭል፣ ኤ ሌቭል ሊሆን ይችላል፣ ቪ ሌቭል ሊሆን ይችላል፣ ጋፕ ሌቭል ሊሆን ይችላል። ፕራይስ ከየትኛውም የኤሲኤንአር ፍሬሽ ሌቭል ሪጀክት ማድረግ ይችላል። ከኤ ሌቭል ብቻ አይደለም፣ ከቪ ሌቭል ብቻ አይደለም፣ ኦር ከጋፕ ሌቭል ብቻ አይደለም ማለት ነው። ለሴል ከሆነ ለምሳሌ ከኤ ሌቭል ብቻ ሪጀክት ያድርግ አንልም። ለምን? ለምሳሌ የመንዝሊው ሪጀክት አድርጎ መንዝሊ ላይ ሪጀክት አድርጎ ዊክሊ ላይ ብሬክአውት ከሰጠ ለምሳሌ የዊክሊ ቪ ሌቭል ወይም ደግሞ ሰፖርት ቢካም ዲጂታስ ሌቭል ላይ ሪጀክት ማድረግ ስለሚችል ከቪ ሌቭልም ከኤ ሌቭልም ከጋፕ ሌቭልም ፕራይስ ሪጀክት ማድረግ ይችላል። አምስተኛውን የመጨረሻው ደግሞ ዊ ኒድ ዋን ታይም ፍሬም ሎወር ኤክስተርናል ብሬክአውት። ለምሳሌ ይህ የዴይሊ ካንድል ነው ካል ሪጀክሽኑን ዴይሊ ላይ ከወሰድ ነው ብሬክአውቱን ምን ላይ እንጠብቃለን? ፎር አወር ላይ። ሪጀክሽን ዴይሊ ላይ ከወሰድን ብሬክአውት ደግሞ ፎር አወር ላይ እንጠብቃለን ማለት ነው። ዘ ሪጀክሽን ዘ ብሬክአውት መስት ቢ ዋን ታይም ፍሬም ሎወር ፍሮም ዘ ሪጀክሽን ማለት ነው። ለምሳሌ ከዊክሊ ከሆነ ሪጀክሽን የሚወሰድ ነው ዴይሊ ላይ ኤክስተርናል ብሬክአውት እንጠብቃለን ማለት ነው። ኢንተርናል እና ኤክስተርናል ብሬክአውት ምን ማለት እንደሆነ ደግሞ አግኝ የባለፈው ቪዲዮ ላይ ያለላችሁ እሱንም ተመልሳችሁ ሄዳችሁ ቼክ አድርጉት። ለምሳሌ ይችን የምታዩት ሲናሪዮ እንመልከት።
ይቺ ሪጀክት ያደረገችዋ ፓርት ነች። ሶ ይቺ ዴይሊ ካንድል እዚህ ፕራይስ ላይ ሪጀክት አደረገች። ዜን ወደ 4 አወርስ ስንወርድ እንደዚህ አይነት ስትራክቸር እናገኛለን። ሶ ይቺ ቪ ሌቭል ይቺ የምታት ቪ ሌቭል ከዚህ ሪጀክሽን በፊት የተፈጠረች ሰፖርት ሌቭል ነች አይደል? ሶ ፕራይስ ሪጀክት አድርጎ ይቺ ቪ ሌቭል ብሬክ አድርጎ ሲዘጋ የ4 አወር ካንድል ብሬክ አድርጎ ሲዘጋ ምን እንላለን? ስቶሪ ላይናችን ቤሪሽ ሆነ እንላለን። ሶ ለሚመጡትን ቀናት የዛሬውን ጨምሮ ሊሆን ይችላል የሚመጡትን ቀናት ምን እንጠብቃለን? ሴል ሞመንተም እንጠብቃለን ማለት ነው። እስከ መቼ? እንደገና የዴይሊ ካንድል የሆነ ፍሬሽ ዴይሊ ሌቭል ኤሪያ ሪጀክት አድርጎ ኤክስተርናል ብሬክአውት 4 አወር ላይ ሲሰጠን ድረስ። ሶ እስካሁን ያየናቸውን ቻርት ላይ ገብተን ደግሞ ለማየት እንሞክር። ለምሳሌ ዴይሊ ላይ እናድርገውና ይህን ነገር ላድርግ። ሶ ለምሳሌ ዴይሊ ላይ ይቺ ምንድን ነች? ቪ ሌቭል ነች አይደል? ሶ ቪ ሌቭል እና ኤ ሌቭልን ለመለየት የምትቸገሩ ከሆነ ሲምፕሊ ወደ ላይን ቻርት ቀይራችሁ በቀላሉ መለየት ትችላላችሁ። ሶ ይቺ ቪ ሌቭል አደረገች፣ ፕራይስን ሪጀክት አደረገች። በየትኛው ካንድል? ይቺኛው ይቺ ቡሊሽ ካንድል መጣ እዚች ጋር ሪጀክት አድርጋ ከፍ ብላ ዘጋች። ለባይ ሲሆን ምንድን ያለው? ፕራይስ ሪጀክት አድርጎ ቦዲው ከሌቭሉ ከፍ ብሎ መዝጋት አለበት። ሶ ሪጀክት አድርጎ ቦዲው ከፍ አድርጎ ዘጋ። ዜን ምንድነው አሁን የምንጠብቀው? የመጀመሪያውን የስቶሪ ላይን ሩል አሟልቶልናል። ምን የሚለው? ኢት መስት ሪጀክትድ ፍሮም ፍሬሽ ሌቭል። ሶ እቺ ሌቭል ፍሬሽ ሌቭል ነች። ኢት መስት ሪጀክት ዘ ሪጀክቲንግ ካንድል መስት ቢ ፊኒሽ ፎር ሚ። ፎርም አድርጎ የጨረሰ ካንድል ነው ይሄው። ከሱ በኋላም ብዙ ካንድሎች አሉ። ስለዚህ ይህ ካንድል ፎርም አድርጎ ጨርሷል። ሶስተኛው ምንድን ነው? የ4 አወር ዋን ታይም ፍሬም ሎወር ላይ ወርደን ኤክስተርናል ብሬክአውት መስጠት አለበት። ምን ለማለት? ይህ ሪጀክሽን ምን አስጀምሯል? ቡሊሽ ስቶሪ ላይን አስጀምሯል ለማለት። ሶ 4 አወር ላይ ወርደን እንመልከት። ሶ 4 አወር ላይ ሪጀክት ያደረገችዋ ካንድል ይቺ ነች። ከሪጀክሽን በፊት የነበረች ካንድል የትኛዋ ነች? ከሪጀክሽን በፊት የነበረችዋ የመጨረሻው ሬዚስታንስ ሌቭል ይቺ ኤ ሌቭል ነች። ሶ ይቺን ኤ ሌቭል ፕራይስ ምን አደረገ? ብሬክ አድርጎ ወጥቶ በዚችኛዋ ካንድል ብሬክ አድርጎ ዘጋ። ሶ ይቺን ብሬክ አድርጎ እንደዘጋ ይቺ 4 አወር ካንድል ይቺ ሌቭል ብሬክ አድርጋ እንደዘጋች ምን እንላለን? ቡሊሽ ሞመንተም ወይም ደግሞ ቡሊሽ ስቶሪ ላይ ጀመረ እንላለን። ሶ ቡሊሽ ስቶሪ ላይ ነው እስከ መቼ ነው የሚቆየው? አጌን ዴይሊ ሌቭል ሌላ ዴይሊ ሌቭል ለሴል ሪጀክት አድርጎ ወደ ሴ ኤክስተርናል ብሬክአውት እስኪሰጥ ድረስ ቡሊሽ ሞመንተማችን ይቀጥላል ማለት ነው። ለምሳሌ ደግሞ ይችኛዋ ሌቭል ባትኖርና ይችኛዋ ሌቭል የለችን ብንል እዚህ ጋር ነበር አይደል? ይህኛው ነው ቀጣዩ ያለን የሬዚስታንስ ሌቭል ወይም ደግሞ ኤ ሌቭል ይሄ ነበረ። ሶ ፕራይስ ይህንን ብሬክ እስከሚያደርገው ጠብቀን ነው ምን የምንለው? ቡሊሽ ሞመንተም ወይም ደግሞ ቡሊሽ ስቶሪ ላይ ጀመረ የምንለው ይችን ሪጀክት እስኪያደርግ ጠብቀን ነው። ሶ ለሴል ደግሞ እስኪ ሌላ እንፈልግ። ሪጀክሽኖችን ምን ላይ ነው የምንወስድ ብለናል? ዴይሊ ላይ፣ ዊክሊ ላይ ወይም ደግሞ መንዝሊ ላይ። ለምሳሌ ዊክሊ ላይ አድርገን ብናይ ከማንኛውም ሌቭል ሪጀክት ሊያደርግ ይችላል ብናል። ከጋፕ ሌቭል ሊሆን ይችላል፣ ከኤ ሌቭል ወይም ደግሞ ከቪ ሌቭል። ሶ ይችን ሪጀክሽን እንመልከት። ሶ ሪጀክሽኑን ዊክሊ ላይ ከወሰድ ነው ብሬክአውቱን ዋን ታይም ፍሬም ሎወር ላይ ነው የምንፈልገው። ስለዚህ ሪጀክሽን ዊክሊ ላይ ወሰድን ማለት ኤክስተርናል ብሬክአውት የምንጠብቀው ዴይሊ ላይ ይሆናል ማለት ነው። ሶ ወደ ዴይሊ ቀጥታ ዋን ታይም ፍሬም ሎወር እንወርድና ምን እንጠብቃለን? ኤክስተርናል ብሬክአውት እንጠብቃለን። ሶ ፕራይስ እዚች ጋር ሪጀክት አደረገ። ከሪጀክሽን በፊት የነበረችው የመጨረሻው ሰፖርት ሬዚስታንስ ሌቭል ይችኛዋ ነች። ሶ ፕራይስ መጥቶ ይቺ ብሬክ አድርጎ ካልዘጋ ድረስ ምን አንልም? ቡሊሽ ስቶሪ ላይን ጀመረ አንልም ማለት ነው። ለምን? ዊክሊ ላይ ሪጀክት አደረገ፣ ዴይሊ ላይ ኤክስተርናል ብሬክአውት መስጠት ስላልቻለ። ነገር ግን ሞስት ኮመን የሚሆነው ለዴይ ትሬደር ሞስት ኮመን የሚሆነው ሴናሪዮ ዴይሊ ላይ ሪጀክሽኖችን ፈልገን 4 አወር ላይ ደግሞ ኤክስተርናል ብሬክአውቶችን መፈለግ ነው። ለምን? ያው ስዊንገር ካልሆነ የዊክሊ ሌቭሎችን ወይም የመንዝሊ ሌቭሎችን እንደ ሪጀክሽን ወስደን ዊክሊ ላይ ወይም ደግሞ ዴይሊ ላይ ብሬክአውቶችን መፈለግ ትንሽ ስለሚያስቸግርና ቶሎ ቶሎ የሚገኙ አይነት ስላበሉ ነው። ሶ ለምሳሌ ይችን ሪጀክሽን እንመልከት። ከምን አይነት ሌቭል ነው ሪጀክት የሚያደርገው? ፍሬሽ ከሆነ ማንኛውም ኤስኤንአር ሌቭል፣ ጋፕ ሌቭል ሊሆን ይችላል፣ ኤ ሌቭል ሊሆን ይችላል፣ ቪ ሌቭል ሊሆን ይችላል። ሶ ይችን እንደ ሪጀክሽን እንውሰድ። እዚች ጋር ሪጀክት አደረገ። የትኛዋን ኤሪያ ሪጀክት አደረገ? ይችኛዋን ፍሬሽ ኤስኤንአር ጋፕ ሌቭል ሪጀክት አደረገች። የትኛዋ ካንድል? ይችኛዋ ካንድል። ሶ ከዚችኛዋ ካንድል በፊት የነበረ ማንኛውም ሰፖርት ቪ ሌቭል ብሬክ ከተደረገ ቤሪሽ ስቶሪ ላይ ጀምሯል እንላለን ማለት ነው። ሶ አሁን ቤሪሽ ስቶሪ ላይ ጀምሯል ለማለት ምንድን ነው የሚቀረን?
የ4 ሃወር ኤክስተርናል ብሬክአውት 4 ሃወር ጋር ቀጥታ እንወርድና ኤክስተርናል ብሬክአውት እንፈልጋለን ማለት ነው። ሶ ሪጀክት የተደረገው የቱ ጋር ነው? በእነዚህ ካንድሎች ነው። እነዚህ ካንድሎች ሪጀክት አደረጉ። ዜን ከሪጀክሽኑ በፊት ሪጀክሽኑ ያለው እዚህ ጋር ነው። ከሪጀክሽኑ በፊት ያለች የመጨረሻዋ ሰፖርት ሌቭል ወይም ደግሞ ቪ ሌቭል የትኛዋ ነች? ይችኛዋ ነች። ሶ ይህ 4 ሃወር ካንድል መጣና እዚች ጋጌ ሪጀክት አድርጎ ከፍ ብሎ ዘጋ። ሶ ሪጀክት አድርጎ ከፍ ብሎ ሲዘጋ ምንም እንኳን እታች ድረስ ቢወርድም ቤሪሽ ስቶሪያል ጀምሯል አንልም። ለምን? ይሄ ካንድል እዚህ ድረስ ወርዶ መዝጋት ነበረበት። ማለትም ቦዲውን ከዚችኛው ፍሬሽ የ4 ሃወር ቪ ሌቭል በታች ነበር መዝጋት የነበረበት። ከዛ ግን የምናደረገ ፕራይስ አጌን በዚችኛው በምታዩት በረጅሙ ቤሪሽ ካንድል መጥቶ ይህንን ፍሬሽ ሰፖርት ሌቭል ብሬክ አድርጎ ከታች ዘጋ። ሶ እንደዚህ ብሬክ አድርጎ ከታች በሚዘጋበት ጊዜ ምን እንላለን? ለሴል ምን ሰጠ እንላለን? ኤክስተርናል ብሬክአውት ሰጠ። ሶ ቤሪሽ ስቶሪ ላይናችን ጀመረ እንላለን። ሶ ቤሪሽ ስቶሪ ላይናችን እስከ መቼ ይቀጥላል? አጌን እስከዚህ ድረስ። ይህ የቅድሙ ኤግዛምፕል ነው። ለምሳሌ ዴይሊ ላይ ብናይ ይህ የምታዩት የዴይሊ ቪ ሌቭል ላይ ዴይሊ ሪጀክት አደረገ። ከዛ 4 ሃወር ጋር ስንወርድ ምን እናገኛለን? ኤክስተርናል ብሬክአውት የት ጋር ይሰጠናል? እዚች ጋር ይሰጠናል። እዚች ጋር ኤክስተርናል ብሬክአውት ይሰጠናል። ሶ እዚህ ድረስ ሴል ነበረ፣ ሴል ስቶሪ ላይ ነበረ። ለሴል ደዩን ለሴል ነበር የሚጠብቀው እስከ መቼ? እዚች ጋር ሪጀክት አድርጎ ይችኛዋን የ4 ሃወር ኤ ሌቭል ብሬክ አድርጎ እስከሚዘጋ ድረስ። ሶ መጀመሪያ እዚህ ጋር ሪጀክት አደረገ። ይችኛዋን ከሪጀክሽን በፊት የመጣች የመጨረሻዋን ሰፖርት ሌቭል ወይም ደግሞ ቪ ሌቭል አጌን ብሬክ አደረገ። ሶ ይቺ ካንድል ብሬክ አድርጋ እዚህ ጋር እንደዘጋች ምን እንጠብቃለን? ሴል እንጠብቃለን። ሶ ምን አደረገ? ፕራይስ መጣና አጌን እዚህ ጋር ሰፖርት ይቺ ካንድል ምንድን ነበረች? ይቺ ኤሪያ ምንድን ነበረች? ይቺ የምታዩት ቪ ሌቭል የ4 ሃወር ቪ ሌቭል ሰፖርት ነበረች አይደል? ሰፖርት ማለት ፕራይስን ወደ ላይ መግፋት ነበረባት። ነገር ግን ፕራይስ አግሬሲቭሊ ጥሷት ወረደ። ሶ ፕራይስ ሰፖርት የነበረች ኤሪያ አግሬሲቭሊ ብሬክ ስትደረግ ምን እንጠብቃለን? ተመልሶ ፕራይስ ሲመጣ ሪዚስት ታርጋለች። ሰፖርት ታርግ የነበረችው ሪዚስት ታርጋለች። ስለዚህ ሰፖርት ቢካም ሪዚስታንስ ሌቭል ላይ እንደምታዩት በቀላሉ ሪያክት አድርጎ ይህን ያክል ወረደ ማለት ነው። ስለዚህ ለምሳሌ እንደዚህ ማለት ነው። ይቺ ሌቭል ሰፖርት ሌቭል ነበረች አይደል? ይችኛዋ ሌቭል። ሶ ፕራይስ መጣና ብሬክ ካደረጋት በኋላ ይቺ ሰፖርት እንደምን ታገለግላለች? እንደ ሬዚስታንስ። ሰፖርት የነበረችው ሌቭል ሰፖርት ቢካም ሬዚስታንስ ትሆናለች። ሶ ፕራይስ ተመልሶ እዚህ ጋር ሲመጣ ምን እንጠብቃለን? ወደ ታች ፕራይስን ፑሽ እንድታደርግ እንጠብቃለን። እዚህ ጋርም ተመሳሳይ ሲናሪዮ ያለው መጀመሪያ ቪ ሌቭል ነበረች፣ ዜን ብሬክ ተደረገች። ፕራይስ ተመልሶ ሲመጣ እንደምን ታገለግላለች? እንደ ሬዚስታንስ ታገለግላለች ማለት ነው። አጌን ይህኛው ስቶሪ ላይ እዚህ ድረስ ቀጠልና መጣና እዚህ ሌቭል ላይ ሪጀክት አደረገኝ። ዴይሊ ላይ እንደ ቅድሙ እንዳየ ነው። ዴይሊ ላይ እዚህ ጋር ዴይሊ ጋር ሪጀክት አደረገኝ። ሶ ወደ 4 ሃወር ስንመለስ ኤክስተርናል ብሬክአውት የት ጋር ነው የሚሰጠን? እዚችኛው ኤ ሌቭል ጋር ከሪጀክሽን በፊት የነበረችው የኤ ሌቭል ብሬክ አድርጎ ሲዘጋ ለባል ወይም ደግሞ ቡሊሽ ስቶሪ ላይም ጀመረ እንላለን በዚችኛዋ ካንድል ማለት ነው። ሶ ኢንተርናል ብሬክአውት እና ኤክስተርናል ብሬክአውት ደግሞ ሲኖር ልዩነቱን ላሳያችሁ። ወደ ዴይሊ እንመለስና ለምሳሌ እዚህ ጋር የምታዩት ይቺ ሪጀክት አድርጋለች አይደል? እንደነዚህ አይነት ሌቭሎች ስትሮንግ ናቸው። የሌቭሎችን ስትሬንግዝ ወደፊት የምናየው ይሆናል። አንድ ጊዜ ፕራይስን እንደ ሰፖርት ተጠቅሞት የነበረ ሌቭል ብሬክ ሲደረግ ስትሮንግ ነው ምናምን፣ እሱን ወደፊት የምናየው ይሆናል። ነገር ግን ይቺ የምታዩት የዴይሊ ጋፕ ሌቭል ይህኛውን የመጣውን ቤሪሽ ካንድል ሪጀክት አደረገች። ሶ ምን አገኘ? ፍሬሽ ሌቭል ላይ ዴይሊ ሪጀክት አደረገልን። ቦዲ እንደምታዩት ከሪጀክሽን ሌቭሏ ከፍ ብሎ ዘጋ። ስለዚህ ምን እንጠብቃለን? 4 ሃወር ላይ ኤክስተርናል ብሬክአውት መስጠት አለበት። ኤክስተርናል ብሬክአውት የምንለው ደግሞ ከሪጀክሽን በፊት የነበረ የ4 ሃወር ኤ ሌቭል ብሬክ አድርገን መውጣት አለብን ማለት ነው። ሶ ወደ 4 ሃወር ስንወርድ እንደምታዩት ኤክስተርናል ብሬክአውት የሚሰጠን ከሪጀክሽን በፊት የነበረው የመጨረሻው ኤ ሌቭል የትኛው ነው? ይሄኛው ነው። ነገር ግን ፕራይስ ይህንን ሌቭል ብሬክ አድርጎ መውጣት ችሏል? አልቻለም። እንደምታዩት
ፕራይስ ከዚህ እዚህ ድረስ ደርሶ ተመለሰ። ነገር ግን ፕራይስ ከፍ ብሎ ዘግቶ ቢሆን ኑሮ ምን እንል ነበር? ኤክስተርናል ብሬክአውት ስለሰጠ ቡሊሽ ስቶሪ ላይ ቀጠለ፣ ወይም ደግሞ ቡሊሽ ስቶሪ ላይናችንን ሳንቀይር ወደ ቡሊሽ እንቀጥል ነበር፣ ወይም ደግሞ ቡሊሽ ስቶሪ ላይን አጊን ኮንፎርም እናደርጋለን። ምክንያቱም እዚህ ጋር ቅድም ቡሊሽ ስቶሪ ላይን እንደጀመረ ነው፣ እስካሁን ቤሪሽ ስቶሪ ላይን አልጀመረም ብለን እየሄድ ስለሆነ ማለት ነው። ነገር ግን ምን አለ እዚህ ጋር ክሬት የተደረገች ምን አለች? ይችኛው የምታዩት ኤ ሌቭል ክሬት ተደረገች ከሪጀክሽን በኋላ። ሪጀክት ያደረገው ካንድል የትኛው ነው? ይሄኛው ካንድል ነው። ይቺ የምታዩት ካንድል ሪጀክት ያደረገች። ከዚህ ካንድል በፊት የነበረ ኤ ሌቭል ወይም ደግሞ ሬዚስታንስ ሌቭል ይችኛዋ ነች። ነገር ግን ፕራይስ ይህን ያክል ሙቭ አድርጎ ይህንን ብሬክ እስኪያደርግ አንጠብቅ፣ ስቶሪ ላይናችንን ኮንፈርም ለማድረግ ማለት ነው። ስለዚህ ምን እንጠቀማለን? ስቶሪ ላይን እንጠቀማለን። ነገር ግን ኢንተርናል ብሬክአውቶች ቫሊድ አይደለም፣ ስቶሪ ላይን አያስጀምሩም። ነገር ግን እንደ ኮንፍሉንስ ለምሳሌ ለኮንቲኒዌሽን የሞመንተሙን ሲመጣ የነበረውን የባይ ሞመንተም ወይም ደግሞ ዳይሬክሽን እንደ ማስቀጠያ ልንወስደው እንችላለን። ነገር ግን ቡሊሽ ነው ብለን 100% መደምደም አንችልም። ለምን? ቡሊሽ ነው ብለን ለመደምደም ወይም ደግሞ 100% እርግጠኛ ለመሆን ይችኛዋን የምታዩትን ከሪጀክሽን በፊት የመጣች ሰፖርት ሬዚስታንስ ሌቭል ብሬክ አድርገን ማውጣት ነበረብን። ኢንተርናል ብሬክአውት ዚጋ ተፈጠረ። ይችኛዋ የምታዩት ኤ ሌቭል ከሪጀክሽን በኋላ ነው የመጣችው። ከሪጀክሽን በኋላ የመጣን ከአንድ ብሬክ ስናደርግ ኢንተርናል እንጂ ኤክስተርናል ብሬክአውት አይደለም። ኢንተርናል ብሬክአውቶች ደግሞ ምን አያስጀምሩልን? ስቶሪ ላይን አያስጀምሩልን። እንደምታዩት ምን አይነት ስትራክቸር ነው ክሬት የተደረገው? በቃ ፕራይስ አጌን መውጣት አቃተው፣ ተመልሶ ወረድና ብሬክ አደረገ። ይችኛዋን ነው ብሬክ ያደረገው፣ ይችኛዋን ሌቭል ብሬክ አደረገ። ሪጀክሽኑ እዚህ ጋር ነው ካልን፣ ሪጀክሽኑ እዚች ጋር ነው ካልን የመጣችዋን ይችኛዋን ሌቭል እች ጋ የነበረችውን ኤክስተርናል ብሬክአውት የሚሰጥበት ኤ ሌቭል ብሬክ ማድረግ ካልቻልን ቡሊሽ ሞመንተም ወይም ደግሞ ቡሊሽ ስቶሪ ላይን ጀመረ አንልም። ስለዚህ ፕራይስ ግን እዚህ ጋር ምን አደረገ? ኢንተርናል ብሬክአውት ሰጠ። ከሪጀክሽን በኋላ የመጣችዋን ኤ ሌቭል ወይም ደግሞ ሬዚስታንስ ሌቭል ብሬክ አድርጎ ወጣ። ሞስት ፕሮባብሊ ምን ይሆናል? ተመልሶ ይመጣና ይችን ሬዚስታንስ የነበረች ሌቭል ተመልሶ ሲመጣ እንደምን ይጠቀማታል? እንደ ሰፖርት። ስለዚህ ይቺ ሌቭል ምን ትሆናለች? ሬዚስታንስ ቢካም ሰፖርት ወይም ደግሞ አርቤስ ሌቭል ትሆናለች ማለት ነው። ነገር ግን ኢንተርናል ብሬክአውት ስቶሪ ላይኖችን አያስጀምረውም። ስቶሪ ላይንን ለማስጀመር ዴይሊ ሪጀክት ዴይሊ ወይም ደግሞ ዊክሊ ሪጀክት ዊክሊ፣ ዜን ግን ዋን ታይም ፍሬም ሎወር ወደን ኤክስተርናል ብሬክአውት ማግኘት ግዴታ አለብን ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ጥያቄ እንዲሁም ማስተያየት ካላችሁ ከስር ኮሜንት ላይ ጻፉልን። እናመሰግናለን።